እኔ ጴንጤ የሆንኩበት ቀን አለ ኤርሚያስ፣ እኔም ደግሜ ላለው ጴንጤ የሆንኩበት ቀን ያ ቀን እንዴት የተባረከ ነው። እግዚአብሔር ዘርማን ዘሬን በቃ በዚህ እውነት ላይ ተክሎ ይቀር። ዘርማን ዘሬን በቃ ከዚህ እውነት ፈቀቅ የሚል በዘሬ አይገኝ፣ ወደ ላይ አይገኝ፣ ወደ ታች አይገኝ፣ ወደ ግራ ወደ ቀኝ አይገኝ። በዚህ እውነት ላይ ይሁን ዘርማን ዘሬ ማለት ነው። ኢየሱስ ያዋጣል፣ ለምድር ያዋጣል፣ ለሰማይ ያዋጣል፣ ለሁሉ ነገር ኢየሱስ ያዋጣል። አግኝተነዋል። በዛ እውነት ላይ ለዘላለም እንኖራለን። አትጥሩን፣ አትጥሩን፣ ወዴትም አትጥሩን። ስትጠሩን ይገባናል፣ ወዴት እንደምትጠሩን ይገባናል። እኔ መኖሪያ ቤቴ ቁጭ ብዬ አንድ ሰው ከውጭ ከጠራኝ እና ወደ ቤትህ እንሂድ ካለኝ የት ላይ ያስገባኝ እንደሆነ አውቃለሁ። ወዴት ነው ወደ ቤት? እንዴ ቤት ተቀምጬ አንኳኩቶ ጠርቶኝ እና ወደ ቤት ነው መወስድህ ይባላል እንዴ? እንደዛ አይሆንም። አውቃለሁ። አውጥተህ ከቤት ስትወስደኝ የሆነ ቦታ ልትወስደኝ እንደሆነ ይገባኛል። እኔማ ቤቴ ነው ያለሁት እንዴ፣ ጌታ ባለበት በዛ ነው ያለሁት። እኛ የተከተልነው እውነት ትክክለኛነት የምናረጋግጠው አባቶች ካስተማሩን ብቻ ይመስልሃል እንዴ? የእግዚአብሔር እውነት ከነገረንም ብቻ እኮ እንደሱም እኮ አይደለም እኮ። ያ መንፈስ ከመንፈሳችን ጋር ይመሰክርልናል ይላል። እኔ እኮ ለቤዛ ቀን የታተምኩበት መንፈስ እሱ እኮ ምስክር እኮ ነው ለእኔ። ብሞት አሁን መንግስተ ሰማይ ገባለሁ ምለው ዝም ብለው የጎረምሳ ፉከራ መስልሃል እንዴ? አይደለም እባክህ። እንዳናንተ ደረቅ ፊደል አንብበን መተን እኮ አይደለም እንጮ። መንፈስ ቅዱስ በውስጣችን አለ፣ ይመሰክርልናል እያልኩ እኮ ነው። እኛ ጋር ክርስትና ሕያው ነው፣ ሕያው ነው። እናንተን አላየንም እንዴ? መምህራኖቻችሁ ስንት መናፍቅ መለስኩኝ፣ ስንት አዳንኩኝ ምናምን የሚለው ሰውዬ ደገመብኝ፣ በግንባሬ ገባ፣ በአይኔ ገባ እያለ ሲንፈራፈር አላየንም እንዴ? አጋንንት ይዞት ሲንፈራፈር። ነፃነት ያልወጡ ራሳቸው ነፃ አውጪዎች። እናንተ ጋር ኃይል የለውም፣ ጉልበት። ቃሉ እውነት ነው፣ መንፈስ ነው፣ ህይወት ነው። እናንተ ጋር ግን ጉልበት የለውም። ለምን? አታውቁትማ፣ አልተቀበላችሁትም። ቃሉንም አታውቁም፣ ባለቤቱንም አታውቁም። ለዛ ነው በጨለማ እስራት እኮ የታሰራችሁት። ለዛ ነው መምህራኖቻችሁ ላይ ጭምር ሰይጣን እንደፈለገ የሚቀልደው ማለት ነው። እኛ ጋር እና እንዴ ትቀልዳለህ እንዴ? የምድሪቱ አትብታብ እኮ ተፈታ እኮ እግዚአብሔር የወንጌል አማኝን አስነስቶ ስሙ ይባረክ። የሆነች የተበጣጠሰ ኮንጎ ያደረገች፣ የተበጣጠሰ ነጠላ ጫማ ያደረገች፣ የተበጣጠሰ ነጠላ አድርጋ የምትሄድ አንድ ጴንጤ መንገድ ላይ ብታገኝ አቤት አቤት ያላት የእግዚአብሔር ክብር። እየተጠራ እየተንኳኳ አይደለም እንዴ? ኑ በቃ ጴንጤዎቹ ጋር ይሞከር ይባላል እኮ። ሄዶ ተንፈራፍሮ አጋንንቱ ሲያስቸግር፣ የሆነ ነገር አጭሰው ሲያስቸግር፣ ጠንቋ ቤት ሄዶ ሲያስቸግር አልወጣ ሲባል በቃ ጴንጤ ያለች እዛ ቤት እዛ ተንኳክቶት እንትና ባኮት ነው ተደብቆ ለምን አይፈቀድማ ጴንጤ? ይዛኔ